ሰላም ውድ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን። እንኳን ለዐቢይ ጾም በሰላም አደረሳችሁ። አሜን። እንኳን አብሮ አደረሰን። እግዚአብሔር ይመስገን። እንዲሁም ሙስሊም ወንድሞቼ እንኳን ለረመዳን ጾም አደረሳችሁ። እግዚአብሔር ይመስገን። ደግሞ ጾማችን አንድ ላይ በመሆኑ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ሰመግ አብረን እንሰራለን። እዚህ ጋር ዘይት አለ፣ የጋለ ዘይት ሽንኩርቱ በደንብ እስከሚያር ድረስ እንጠብሰዋለን ማለት ነው። እና በኢትዮጵያ ሲሆናችሁ ሰብስክራይብ አድርጉልኝ፣ ሸር እያደረጋችሁ አበረታቱኝ። ይኸው ቤተሰብ ሽንኩርቱ እንደዚህ በደንብ ማረር አለበት። ከዛ ይህንን አውጣዋለሁ። አሁን ይበቃዋል ማለት ነው። እንደዚህ ካለ እና ቤተሰቦቼ ለአጋጣሚ ቅመሙን ምናምን ሳረግ ሴትዮ አጠገቤ ነበረች እና ለመቀረጽ አልተመቸኝም። እና ያንን በደንብ ያሳረነውን ሽንኩርት፣ ቲማቲም፣ ፍልፍል ሮሚ፣ ቱም፣ ኩዝበራ፣ በቅዱንስ እዚህ ጋር አንድ ላይ አድርጌ በዚህ ፈላጥ ፈጨሁት ማለት ነው። ሩዙን ለመቀቀል ማጅ አንድ ማጅ አድርጌበታለሁ። ይሄ ለሩዙ ነው። ከዛ አሳውን ደግሞ ወይም ሰመጉን እዚህ ጋር በዚህ በፈጨሁት በዚህ በሽንኩርቱ እንትን እንደዚህ አርጌ ጥብ አርጌ እንትን ብየዋለሁ። ይሄንን በዘይት ነው የምንጠብሰው ማለት ነው። እና እንደዛ አድርጉ። እቤታች ያለውን ቅመማ ቅመም ሳይበዛ ከሁሉም አይነት በትንንሹ ኩርኩም፣ ዝንጅብል፣ ፍልፍል አስዋድ፣ ከሞን፣ ድንብላል ሁሉንም እንደዛ አርጋችሁ አሳውን እንደዚህ ታደርጉታላችሁ ማለት ነው። እና በዚህ ተጣውስታላችሁ። ስጋ በዚህ ደግሞ ለሩዙን የምንቀቅልበት ነው። እንግዲህ የሰመግ አሰራር በጣም ብዙ አይነት አሰራር አለ። እኔ እንደዚህ ነው አብዛኛውን እነሱ የሚበሉትና እና እንደዚህ የጠቆረው ሽንኩርቱ ነው ማለት ነው። ያረረው ሽንኩርት ነው። እና ሩዙን አድርጌ ምናምን ደግሞ በኋላ ላይ ያሳያችኋለሁኝ። እና ሰብስክራይብ እያደረጋችሁ አበረታቱኝ። ይኸው ሩዙን እናደርጋለን። ለግማሽ ሰዓት በሞቀ ውሃ ነው የዘፈዘፍኩት ሩዙን። ከዛ እንደዚህ ውሃ ሳናረግ በደንብ አድርገን እንለዋለን። ሚስክ እናደርገዋለን። ሁላችኋለሁ። ከዛ እንደዚህ ካረግን በኋላ ውሃ አናበዛም። ሩዙ ላይ ስናረግ ማለት በትንሹ ነው የምናረገው እና በእንፋሎቱ እናበስለዋለን ቶሎ ለማቅረብ ካልሆነ በስተቀር። ዘንድ ይዘርጋችሁ ጣዕሙ ደግሞ ቆንጆ እንዲሆን እንትን ያለው ሄል አርጉበት፣ ሄልና ቀረፋ አርጉበት። እኛ ጋር በኋራት ብዙም ሲበዛ እንትን አይደለም። በደንብ ታረግነው በኋላ ትንሽዬ ውሃ እናረጋለን። እዚህ ጋር ደግሞ ሰላጣ ኻር እንሰራለን። አደ ኩዝበራ፣ ቲማቲም፣ ፍልፍል ወይም ቃሪያ፣ መትኔን ቱም፣ ከዛ ለይሙን አሲር ለይሙን እናንተ ተፈለጋችሁ ሻጣርኩና አብራችሁ ፍጩት። ጨው ራሷ ነች የምታረገው ያሉት እና እየሰርጋችሁ ሰላጣ እንደዚህ ታችሁ ብዙ በስመ አብ ሽታው በስመ አብ። ያው በአንድ እጄ እየቀረብኩ ስለሆነ ነው። ያው እንግዲህ በዚህ ሩዙን ሰመጉን